አያችሁስ? እና ይሄንን ይመስላል እላችኋለሁ። ይሄንን ይመስላል። ይህ ሰውዬ ደግሞ እኔን ሕፃን እያለሁ መጥቶኝ ከፊት ለፊት የሚሄደው ዞር እያለ ሲያየኝ መልስ ሳልሰጠው ስቀር ጸጥ ብሎ ሄደ። ይሄ ማለት ነው የልጅነት የተበደለ ሰው ማንም ቢሆን መቼም አትረሱት። እና አሁን ይሄ ገብስ ይህንን ይመስላል እላችኋለሁ። ዶቼ ተመልካቾቼ እዩት እስኪ። የግንቦት ገብስ ነው፣ የብላጊ ገብስ ግንቦት አይደለም። ከግንቦት በፊት ያለው ወራት ማነው? እሱ ነበር። ግን አሁን እሱ ማለት ነው ዝናብ ሲያጣ ይኸው ድርቆ መስሎ ቀረ። አያችሁ? ይኸው ድርቆ መስሎ ቀረ። እዩት፣ እዩት፣ አያችሁት? እዩት። በጎች እየጠበቁ ግን በጎቹ እንኳ አይታዩአችሁ፣ አይታዩም በጎቹ። ምንድን ነው? እዩት፣ ሰማይ ቢያጉረመርም አሁን ዝናቡ እየመጣ ነው። ግን አሁን ከዚህ በኋላ ምንም ፋይዳ የለውም። እዩት፣ የገጠር ቤት፣ የገጠር ቤት አያችሁት? ይቼት ናት። እህቴ ነች። እኔ ልታይ መጣ ማለት ነው። ምኑ ነው ያስጨረሰው? ምኑ ነው የጨረሰው? ታይዋችሁስ? እድሜ ልኩን ችግር ማውራት ነው የሚወደው። በከፍት ቀለብ ችግር ማውራት ነው የሚወደው በጣም። ዝናቡ ግን መጣ። ኧረ የለውም በዛው ያተናናት በሪው መጎስ መርሻ ታርሷል። ይሄ ማነው መሬት የጌታዬ ነው። እቺ ብቻ ምን ተደረገ? አይ እዛ ተቀጥቶ ለማታ ነበር የተሰጠኝ ጥቁሯና የጌታዬ እና ለምን ቀማት? ማን አሁን እሷን ጠለው ብሎ አይጎይ ማለት ነው። ያችን ረሳላና ያችን ረስ ምን አድርጋ ነው የጠላት? ምን አደረገችው? እኔ እንጃ። የሚሰራ ሰው መቼ ወደደ? እኔን ራሱ ይኸው በመባቻይቱ ምድር በፊት ለዱቤ ጠገው እኮ ናቸው ሄሮሄን ያወጡት። አዎ አሁን እሱም እንደዚህ አድርጎ እሷን ባዶ ቤቱን ታቅፎ ይቀመጣል። እንትን እያለ አሁን በዛ ምን አደረገችው ታዲያ? እኔው ነው ጨለስ ታጣሉ አይዋደዱም። ፈጠጥ ሽንኩርት አክሎ ነው የቀረውት። በቃ ይቺ አያችሁ አያቲች ቤት ማለት ነው። የዛሬ 10 ዓመት ነው የሰራሁት። አያት የኛ አጎቴ ቤት ነው እና ውሾቼ የተከበራችሁ ተመልካቾቼ ብርሃን 2 ቀን ነው ይሄንን ያረሰው እና ባይ ባይ።